ጤና ይስጥልኝ አድማጮቻችን፣ እንዴት ዋላችሁ? ዛሬ የይቅርታ ጥቅምና ጉዳት በሳይንስና በቤተ እምነት እንዲሁም ደግሞ ለራሳችን ለህይወታችን ያለው ጥቅምና ጉዳቱን ላጋራችሁ ፈልጋለሁ። እኔን ለማታውቁኝ ማይክል እባላለሁ። የአቢሲኒያ ሲግናል ፋውንደር ነኝ። ወደ ዕለታዊ መልእክታችን በዚህ መልኩ ገባለሁ። እስከ መጨረሻው ድረስ ከኔ ጋር ሁኑ። ይቅርታ ቃል ብቻ አይደለም፣ ለልብና ለሰውነታችን መድኃኒትም ጭምር ነው። ይህ ስል ምንድነው? ከሳይንስ አካባቢ ያገኘሁት እንደዚሁ ብሎ ይናገራል። ሳይንስ እንደሚነግረን ከሆነ ማለት ነው፣ ሰዎች የጥፋተኝነት ስሜትን፣ ቁጣንና ትዕቢትን በውስጣቸው አምቀው ሲይዙ ሰውነታቸው በጭንቀት ወይም ደግሞ ስትረስ ውስጣቸው ይቆያል። ይህ ጭንቀት እንደ ኮርቲሶል ያሉ ኬሚካሎችን ወደ ደም ውስጥ በመልቀቅ ከጊዜ ብዛት የደም ግፊት፣ ለልብ ችግር፣ ለራስ ምታት፣ ለበሽታ መከላከል አቅም ማዳከም ወይም ማነስ እንዲሁም ደግሞ ለአንዛይቲ ወይም ደግሞ ይሄ ምንድነው ለጭንቀት ይዳርጋል ይላሉ። አንድ ሰው ይቅርታ ለመጠየቅ አስቸጋሪ ባህሪ ካለው ዝምድናን ብቻ ሳይሆን የገዛ አካሉንም እየጎዳ ነው የሚኖረው ይላሉ። ነገር ግን አንድ ሰው ከልቡ ይቅርታ ሲጠይቅ አንጎሉ የሚያረጋጉ ኬሚካሎችን ያመነጫል። የልብ ምቱን ያረጋጋዋል ማለት ነው። የነርቭ ስርዓቱ ደግሞ ያው ሪላክስ ያደርጋል፣ አእምሮም ይቀለዋል። ለዚህ ነው ሰዎች አስተውላችሁ ከሆነ ይቅርታ ካሉ በኋላ እረፍት ተሰማኝ እያሉ የሚነግሩን፣ ወይም ደግሞ እኛ ራሳችን አስተውለን ከሆነ ሰውን ከልባችን ይቅርታ ስንጠይቅ የሚሰማን ነገር አለ፣ ደስ የሚል ስሜት። ያንን ለማለት ነው። አንዳንዴ አፍ መናገር ይችላል፣ አካል ግን እውነቱን ያውቃል። እውነተኛ ነገር ይቅርታ ስትጠይቅና ሳትጠይቅም ያው የታወቀ ነው። ወደ ፈጣሪ እንኳን ብናየው በፈጣሪ መንገድ እንኳን ይሄ ነገር ስናየው አንዳንዴ ይቅርታ መጠየቅ ከልብ ይቅርታ ሲጠየቅ እግዚአብሔርን እውነት የሚያስተምረንም ይሄም ጭምር ስለሆነ ማለት ነውና ትህትናን እናይበታለን። እውነተኛ ይቅርታ ላይ ንስሐንና ሰላምንም እናይበታለን። which በጣም ጥቅም አለው ማለት ነው። እውነተኛ ይቅርታ ማለት እንዲሁም ብቻውን ንስሐም አይደለም። ቱ ቢ ኦነስት አንዳንዴ ጥፋትን ማመን ከዚያ ደግሞ ተመልሶ የተሻለ ለመሆን መምረጥ ትልቅ በህይወታችን ላይ ትልቅ ነገር ስጦታ ነው ማለት ነው። እና እግዚአብሔር ደግሞ አንዳንዴ ፍጹም ሆኖ እኮ አላለም። እኛ ፍጹም መሆንም ስለማንችል ደካማዎችም ስለሆንን ግን ምንድነው እንድንሆን ያደረገን? ታማኞች እንድንሆን በእግዚአብሔር ዘንድ ስናየው ራሱ ታማኝ እንድንሆን፣ ሐቀኞች እንድንሆን፣ ትሁቶች እንድንሆን ይሄ ከእግዚአብሔር አንጻር ስናየው ነው። እና ከልብን ይቅርታ መጠየቅ በእውነት ይሄ ትዕቢተኝነትን በርን ይዘጋል። በቃ የትዕቢተኝነት በርን ይዘጋል። እንዲሁም ደግሞ ለፈውስ በቃ ለመታደስ ሰውነት ቀለል እንዲል በር እንከፍታለን ማለት ነው። ሰላማችንን ደግሞ ይበዛል። በእውነት ለሰላም ቦታ እንሰጣለን ማለት ነው። እውነተኛ ይቅርታ እንዲሁም ትዳርንም ያድናል፣ ሪሌሽንሺፕም ያድናል፣ ከመለያየት እንዲሁም ከተለያየ ነገሮችን እናቆማለን ማለት ነው። ስለዚህ ከመጥፎ ነገሮችን ከማድረግ ወይም ደግሞ ይሄ በቃ ቤተሰብን ይለያያል፣ ልጆችን ደጅ ያስጠናል ከሚለው ነገር እንትን ያደርጋል ማለት ነው። እምነታችን ደግሞ የጎለበተ ይሆናል፣ ጥሩ አመለካከት ይኖረዋል። በቤት ውስጥ ያለው ጦርነትም ራሱ ይቀንሳል። ትሁትነትና ይቅርታነት ካለ እውነቴ ነው የምላችሁ ብዙ ነገሮችን የተስተካከሉ ይሆናሉ ማለት ነው። ይቅርታ አለ ማለት ግን
ይቅርታ አለመጠየቅ ማለት በጣም የጎንዮሽ ጉዳቶች አሉት። በጣም ሰው ርቆ እንዲኖር ያደርገዋል፣ የብቸኝነት እንዲኖር ያደርገዋል። በጣም በቃ ምን ልበላችሁ ደስ አይልም የሚሆነው ስርዓቱ ማለት ነው። ርቆ መኖር ነው እና ከራቅ ደግሞ ሲርቅ ደግሞ ሁሉም ነገሩ ተንኮሉ ወደ ምሬት ይቀይረዋል። በቃ ምሬት ይሆናል ማለት ነው። ምሬት ደግሞ ወዴት ይመጣል መስላችሁ? ወደ ጥላቻ ነው የሚቀየረው። ስለዚህ ጥላቻ መጥፎ ነው፣ ወደ መለያየት ያደርሳል። ለልጆችን መራራት ያቆማል፣ ለራሱ ይጎዳል፣ ቤተሰቦቹን ይጎዳል። ብዙ ጊዜ ትዕቢተኝነት መጥፎ ነገር ነው፣ የሰይጣን ስራም ጭምር ስለሆነ ራሳችንም ጎድተነው አልፎም ተርፎም ደግሞ አካባቢያችን፣ ቤተሰቦቻችን፣ ጓደኞቻችንን ተለይተን ብቸኝነት ተሰምቶን እንዲሁም ደግሞ የሰይጣን መልእክተኛ ሆነን ነው የምንኖረው ማለት ነው። እና ይቅርታ በጣም አለ ማለት ብዙ ጉዳት አሉት የማይታዩ ግን እውነት ለመናገር ውስጣችን ማንነታችን የምናውቀውና እግዚአብሔር ደግሞ ያንን የሚፈትሸው አንድ ሰው ያንን ይቅርታ አለ ማለት እየለመደ ሲሄድ ውስጡ ምን ያህል እንደሚቆስል በዚህ ዙሪያ በዚህ ውስጥ ያለ ሰው ያውቃል ብዬ አስባለሁና ብዙ ሰዎች ቤተሰቦቻቸውና ጓደኞቻቸውን የወደፊት ህይወታቸውን ያጡበትን ምክንያትም ይቅርታ አለ ማለት ነው። እና ትዕቢተኝነት በጣም መጥፎ ነው። በጣም ጠንካራ ስለሚሆንባቸው ትዕቢተኝነት በጣም በቃ ከነሱ ጋር አብሮ የተፈጠረ ስለሚመስላቸው ውስጣቸውን እየጎዱ ብዙ ጊዜ ራሳቸውን ያደክማሉ ማለት ነው። ይሄም ጉዳት አለው። አንዳንድ ያስተውላችሁ ከሆነ ትዕቢተኛ ሰው የሐሰት ይቅርታ ይላል። የሐሰት ይቅርታ ይላልና ምንድነው የሚለው መሰላችሁ? አባባሉ ራሱ እንደዚህ ነው፣ ስለተጎዳ ሐዝናለሁ ነው የሚለው። ይሄ የእውነተኛ ይቅርታ አጠያየቅ አይደለም። እንደዚህ ይልህና በቃ ያው ይቅርታ ብዬላ አይነት ነገር ግን ውስጡም ይጎዳል፣ አንተንም ይጎዳል። እውነተኛ ይቅርታ አጠያየቅ እንደዚህ ነው የሚለው ራሱ ያስታውቃል። እንዴት ነው አንዳንድ እናቶቻችን የሚያጠገብ እንጀራ ገና ከምጣዱ ያስታውቃል ነው የሚባል ነገር አለና እውነተኛ ይቅርታ እግዚአብሔር የሚወደዋል። ራሱ ምን ይላል? ሰው ያጠፋውም ሰው ተሳስቻለሁ፣ ጎድቼሃለሁ፣ እባክህ ይቅር በለኝ፣ መለወጥ እፈልጋለሁ። ይሄ ኩራቱን፣ ይሄ ኢጎውን፣ ይሄ ጥላቻውን ያርቃል። በቃ ምንድነው ሌላኛውን ግንኙነቱ እንዲጠብቅ ከመጣላት ይልቅ መታረቅ የሚወድ ነው እና ትልቅ ሰው ይሆናል። ትልቅ አንደበት ያለው ሰው ነው የሚሆነው። ይቅርታ በእውነት በጣም ትልቅ ነገር ነው። ለራሳችን ብቻ ሳይሆን ለፈጣሪያችንም ራሱ የምናስደስትበት ራሳችን ህመማችን የሚፈውስበት ነውና ያንን ነገር ነው እውነተኛ ይቅርታ አጠያየቅ ራሱና እነዚህ ትዕቢተኛ ሰዎች ብዙ ጊዜ ብዙ ነገሮቻቸው ናቸው የሚያጡት እና ላይታወቃቸው ይችላል። ግን በቆየ ቁጥር ሂደቱ በጨመረ ቁጥር የእነሱን ችግር እንትን ያደርጋልና ይቅርታ መልመድ አለብን ነው። አንዳንዴ እውነት እስኪወጣ ድረስ እውነቱ ማንነቱን ህይወቱ ስለሚያውቀው እየተሰቃየ ነው የሚውለው። ትዕቢቱን ብቻ ሳይሆን እውነት ማንነቱ አይደሰትም። ቢበላ ማያምርበት፣ ቢጠጣ ማያምርበት፣ ቢለብስ ማያምርበት በቃ ውስጡ እየተቃጠለ ነው የሚኖረው። ምክንያቱም ሀቁ ይቆረቆረዋልና እንደዚህ አይነት ሰዎች ራሳቸው ይጎዳሉ፣ ለበሽታ ይደረጋሉ ነው። ይቅርታ ብትሉ ድክመት አይደለም። ይቅርታ በእውነት የምንምላችሁ በጣም ልብን የሚያግዝና የሚያበረታ ደስተኛ የሚያደርግ ነው። ይቅርታ አለመጠየቅ ግን ነፍስን ይመርዛል። ነፍሳችሁን ትመርዛላችሁ፣ which ጥሩ አይደለም። ነፍስ መመረዝ ማለት ነው። ነፍስን ይቅርታ ግን መጠየቅና ትሁት መሆን ግን ነፍስንም ያጠራል ያድሳልም። እና ይቅርታ ትዳርን፣ ዝምድናን፣ ቤትን አልፎ ተርፎ ህይወትን ያድናል። ምክንያቱም ሰላም የሚመጣው ሁል ጊዜ ትክክለኛ ሆኖ በመገኘት ሳይሆን ትሁት በመሆን እግዚአብሔርን በመውደድ ቤተሰብን በመውደድ ሁሉም ነገር ማገልገል፣ እውነተኛ ሆኖ መገኘት፣ ኦፕን ሆኖ እውነቴን እምላችሁ ይሄ በየሶሻል ሚዲያው ያልሆነ ነገር ከመሆን ራሳችሁን ሆኖ ራሳችሁን ውደዱ፣ ከራሳችሁ ጋር ተነሱ። እናንተ ናችሁ
እውነተኛ ማንነታችሁን የምታውቁት እናንተ ራሳችሁ። ሰው አያውቅላችሁም። ሰው የነገራችሁትን ሊቀበል ይችላል፣ ያወራችሁለትን ሊቀበል ይችላል። ነገር ግን አንድ ቀን እውነታውን ሲያይ የእናንተን ክሬዲት የእናንተን እውነተኛ ማንነታችሁን ሎዝ ያደርገዋል ማለት ነው። ያ ደግሞ እናንተ አንድ ቀን ታወቀብኝ፣ አንድ ቀን ሊታወቅብኝ ይችላል እያላችሁ እየተሳቀቃችሁ ነው የምትኖሩት እና በይቅርታ የማይድን ባህሪ ወይም ደግሞ በይቅርታ የማይሆን ነገር አታርጉ። በቃ ሁሉ ጊዜ ራሳችሁን ቅረቡ ነው የምለው። አብራችሁ ስለነበራችሁ ደስ ብሎኛል። የይቅርታ ጥቅምና ጉዳቱ ይሄን ይመስል ነበረ። እቺኛዋን ሼር ስላረኳችሁ ደስ ብሎኛል። እናንተም ከተመቻችሁ ይቅርታ ላይ የማይጠይቅ ሰው ጉዳቱና ጥቅሙን ሼር ብታረጉት ደስ ይለኛል። አብራችሁ ስለነበራችሁ እያመሰገንኩኝ ይሄ ነገር ደስ ካላችሁ ሳብስክራይብ፣ ኮሜንት፣ ሼር በማድረግ ቤተሰብ ይሁኑ። ባላችሁበት መልካም ውሎ መልካም ሰላማችሁን ይብዛ ነው የምለው። በሰላም ዋሉ።